ሄሎ ትሰማኛለህ? ወጣትነት ከጨረስክ በኋላ ንስሐ ትገባለህ። አሁን ግን ሞኝ አትሁን። ዘና በልና ፈታ በልና ኑረው። ፈታ እያልክ ዘና እያልክ መኖር ግን ትችላለህ። ግን እቺ ጥያቄ ብቻ ልጠይቅ፣ መቼ እንደምትሞት ታውቃለህ? በኢየሱስ ኧረ እኔ አላቅም። መድኃኒዓለም አንተ ጠብቀኝ በኢየሱስ። በምን ቀን እንደምትሞት ታውቃለህ? ኧረ እኔ አላቅም በኢየሱስ። እሺ ኢየሱስ ክርስቶስ መቼ እንደሚመጣው ታውቃለህ? ኧረ እኔ አላቅም፣ በፍጹም አላቅም። በምን ቀን እንደሚመጣው ታውቃለህ? ኧረ እኔ አላቅም፣ በፍጹም አላቅም። እንዴት ሊያውቅ ይችላል? እሺ አንተ በምን ቀን እንደምትሞት አታውቅም። ኢየሱስ ክርስቶስም በምን ቀን እንደሚመጣው አታውቅም። ስለዚህ ንስሐ ለመግባት ለምን ጊዜ ትሰጣለህ? እባክህ ጊዜ አትስጥ። አሁን ንስሐ ግባ። ነገ ወይም ከነገ ወዲያ ንስሐ እገባለሁ ብለህ አትቀመጥ። ምክንያቱም ነገ ሳትደርስ ዛሬ ራሱ ልትሞት ትችላለህ። ነገ ወይም ከነገ ወዲያ ንስሐ እገባለሁ ብለህ አትቀመጥ። ምክንያቱም ነገ ሳይደርስ ኢየሱስ ክርስቶስ ዛሬ ራሱ ሊመጣ ይችላል። ብዙ ሰው ነገ ወይም ከነገ ወዲያ ንስሐ እንገባለን ብሎ ለንስሐ ቀጠሮ ይሰጣሉ። ግን ነገ ሳይደርሱ የሞቱት ብዙ ናቸው። ግን ነገ ሳይደርሱት ንስሐም ሳይገቡት ወደ ፍርድ የሄዱት ብዙ ናቸው። በፍጹም ለንስሐ ጊዜ አትስጡት። ለንስሐ ቀጠሮ አትያዙት። የንስሐ ጊዜ አሁን ነው። የንስሐ ጊዜ አሁን ነው። እባካችሁ ቶሎ ንስሐ ግቡ። እሺ